በነገራችን ላይ አብይ ጾም እየገባ ነው ወገንታት እና እኔ አብይ ጾም ላይ ያሉኝ ትውስታዎች በጣም ብዙ ናቸው። በጣም አብይ ጾም ገጠመኝ ምናምን ነገር የለም በጣም ብዙ ነው ያለኝና ዛሬ አብይ ጾም ቆይ ከመግባቱ በፊት የምነግራችሁ በጣም ብዙ ነገር ነው ያለኝ። እንጫወታለን፣ በደንብ ነው የምንጫወተው። ሚኪ ኦኬ አልነበረም? አሪፍ ነው እና ፋያ ብዙ ጊዜ የምር እኔ ዘንድሮማ ወጥሬ ጾማለሁ ብዬ እንትን ብሎብኝ ያውቃል። ማለት ዘንድሮ በቃ በጣም ወጥሬ ነው የምጾመውልና ከመንገድ ቀራለሁ። የሆነ 15 ቀን ወይ የሆነ ነገር እንትንልና ልክ በ15ኛው ቀን የሆነ ነገሮች ሲያጋጥሙ ጾሙን አቆመዋለሁና በጣም የብዙዎቻችን ችግር እንደሚሆን ተስፋ አደርጋለሁ። በጣም የብዙዎቻችን ችግር ነው። በየቤታችን እንደዚህ አይነት ነገር ሊኖር ይችላልና እንደውም የሚገርማችሁ የዲያቆን ሄኖክ ኃይሌ አንድ ጽሁፍ ግን ህይወቴ ላይ ብዙ ነገር ነበር ያስተካከለው። መቼም ማረሰውም ምንድነው ጽሁፉ? መቼስ የብዙዎቻችሁ ጥያቄ ነው አይደል? ግን ቀስ ብዬ ነው የምናገረው። እንደ ስቶሪ ታይም ልትወስዱ ትችላላችሁ በነገራችን ላይ እና ከፊት ለፊታችንም ጾም እየመጣ ስለሆነ እርሱን ብናወራ ዛሬ እንደ ፋሚሊ በጣም ቆንጆ ነው ብዬ አስባለሁ። አባሽኖዳ ደግሞ እንደሚሉትም ነው። አባሽኖዳ ምን ይላሉ መሰለ? ስለ ህይወት የምታስብ ከሆነ ጾም ይላሉና መጾምን ገንዘብ ማድረግ ብቻ ደግ ነው። ስለ ህይወታችን የምናስብ ከሆነ ምን እንበል? የሚገርማችሁ ለዘመናት ጾምን እንግዲህ በእድሜ ያው ዘመናት የሚያስብል እድሜ የለኝም፣ ግን ባለችኝ አጭር እድሜ ጾም የምጾመው የነበረው ለማሳየት ነው። ምናልባት እንደ ስቶሪ ታይም ከጠቀመን ብዬ ነውና ተረድቼ አይደለም እውነት ጾም የነበርኩት። ይሄ ፍቅሩ ገብቶኝ የጾም ፍቅር ገብቶኝ ወይንም ደግሞ ከጾም የማገኛት ፍሬ ተረድቼ አይደለም። 15 ቀን ጾሜ በ15ኛው ቀን ከታረጓለሁ በቃ እና እዝላለሁ። ለምንድን ነው የምዝለው ብዬ አስባለሁ። አንደኛ ጾምን ተረድቼ አይደለም እየጾምኩ ያለሁት። የጾሙን ፍሬ አላውቅም። ለምን እንደምጾም አላውቅም። ለምሳሌ ውጊያ በበዛበት ቦታ ላይ ትጥቅ ተሸክማችሁ ወይንም ደግሞ ውጊያ ባለበት ቦታ ላይ ትጥቅ ይዞ ማን ላይ እንደምትተኩስ አለማወቅ ያስመታል አይደለ? ልክ ውጊያ የበዛበት ዓለም ላይ እየኖርኩኝ ትጥቄን ጾም አድርጌ ማን ላይ ያንን ጾም ማንን እንደምመታ በዛ ጾም አላውቅም። ግን ትጥቅ ይዣለሁ። ፍሬ አልባ ትግል ነው የሚሆንብኝ። ገብቷችኋል? እና የሆነ ቀን እዝላለሁ እና ጾም የሚመስለኝ ትዕዛዝ ነው የሚመስለኝ። በቃ ስለታዘዝኩኝ የማደርገው ነው የሚመስለኝ እንጂ ጾሙ አስፈላጊነቱን ተረድቼ ምናምን አልነበረም ጾሙና እዝላለሁ። ከዛ የአባሽኖዳ አንድ መጽሐፋቸው ላይ ምን ይላል? ከእግዚአብሔር ጋር ያለ ግንኙነት በፍቅር ይሁን በትዕዛዝ አይሁን ይላሉ። ማለትም ትዕዛዝ የሆነ ቀን ይደክማል፣ ትዕዛዝ የሆነ ቀን ይሰለቻል። ግን ስታፈቅረውስ እግዚአብሔርን ስታፈቅረው መጾም ኢምንት ነች። መጸለይ ወይንም ደግሞ ያቺ ጊዜ ሰጠው ብለ ጊዜ የለኝም እኮ ለመጸለይ ብለን አለን አይደል? የምንኮፋፈሳት ምናምን ነገር አለች አይደል? ግን ጊዜን ለሰጠን ጌታ ጊዜ የለኝም እያለን የምንታበይባት እንኳን ያቺ ሰዓት እንኳን ምንም ነች ለእግዚአብሔር። ማለትም ሁሉን ለሆነልን አምላክ ጥቂት ነገር መስጠት ምንም እንደሆነ ለማሳየት ነው። እና ከእግዚአብሔር ጋር ያለኝን ግንኙነት በፍቅር ማድረግ እንዳለብኝ ገባኝ። ቢኮዝ ሰው ላፈቀረው ሰው እኔ ለምሳሌ ለማፈቅራት ልጅ ለምወዳት ልጅ እስከምን ድረስ እንደሚሄድ አውቀዋለሁ። ለምሳሌ ያፈቀረ ሰው ያውቀዋል ወይ የወደደ ሰው ያውቀዋል። በፍቅር ህይወት ውስጥ ዴሊ ያወራሉ፣ ዴሊ ትነጋገራለን፣ ዴሊ እናወራለን አይደል? ያው ኦብቪየስ ነው። ግን ከእግዚአብሔር ጋር ሲሆን ግን በፍቅር ስላልሆነ ግንኙነታችን ሳንጸልይ እንወጣለን። ለምን? ስላላፈቀር ነው። ጸሎትን እንደምን ስለቆጠር ነው? እንደ ትዕዛዝ። ጾምንም ልክ እንደዚህ ነው፣ እንደ ትዕዛዝ ስለቆጠር ነው። ፍቅር ኖሮን አይደለም ምን ጾም ደግሞ ጾም ገባ፣ ጾም ሊገባ ነው ደግሞ የ2 ወር መጣብን ምናምን እያልኩ ነበር የምቀበለው። ሌላው እኔ ጾም ከሰዓት ጋር ነበር ግንኙነት ያለው የሚመስለኝ። የምሬን ነው የምላችሁ። ማለትም እስከ 9 ሰዓት ጾማለሁ። 9 ሰዓት ደረሰች እንብላ በቃ ምናምን ነገር ነውና ግራ ነው የሚገባኝ በቃ። እና ጾም ለካ ከሰዓት ጋር አይደለም ግንኙነት ያለው። ጾም እንትኑ ኢንቴንሽኑ ሰዓት አይደለም። እና ራሴን መጠየቅ ጀመርኩኝ። ምን አይነት ጾም ነው እየጾምኩ ያለሁት? በቃ ራሴን ጠየቅኩት። እና መጽሐፍ ቅዱስ ላይ ሳነብ በኢሳይያስ ዘመን ፋይዳ የሌለው ጾም የጾሙ ሰዎችን አንብቤያለሁ። ለካ ጾም ሁሉ እግዚአብሔር የሚቀበለው እንዳልሆነ አወቅኩኝ። ማለትም መጽሐፍ ቅዱስ ላይ ያለ መቼም አልረሳውም። ነገር ግን ጽድቅን እንደሚያደርግ የአምላኩን ፍርድ እንደማይተው ሕዝብ
ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ። አሁንም እውነተኛውን ፍርድ ይለምኑኛል፣ ወደ እግዚአብሔርም ለመቅረብ ይወዳሉ። ስለምን ጾምን አንተም አልተመለከትከንም? እኛም እንላለን አሁን ይሄንን በኢሳይያስ የጻፈው ላይ ማለት ነው። ስለምን ጾምን አንተም አልተመለከትከንም? ሰውነታችንን ስለምን አዋረድን አንተም አላወከንም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ታስጨንቃላችሁ። እነሆ ለጠብና ለክርክር ትጾማላችሁ ይላልና እኔ ነኝ መጽሐፍ ቅዱስ ላይ ያለውና እዛው ኢሳይያስ ላይ ምን ይላል? እኔ የመረጥኩት ጾም ይህ ነውን ብሎ ጥያቄ ጠየቀ። እኔ የመረጥኩት ጾም ይህ ነውን? ገብቷችኋል? እየጾሙ የሚጾሙት ለጠብና ለክርክር ነው። ፈቃዳቸውን ይፈጽማሉ፣ ሰራተኞቻቸውን ያስጨንቃሉ። እኔ በህይወት ግብሬ እየጾምኩኝ ምንድነው እያረኩ ያለሁት ብዬ ራሴን ጠየቅኩት። ምን አይነት ጾም ነው እየጾምኩ ያለሁት? ለካ ስለ ጾምኩኝ ጾሙን ሁሉ እግዚአብሔር ይቀበላል ማለት አይደለም። ለካ አይደለም። እና ጾሜ እንደ ፈሪሳዩ ነው ማለት በኤርሚያስ ዘመን እንደነበሩት የኃጥአንን ጾም ነው ብዬ ራሴን ጠየቅኩኝ። ኤርሚያስ ምዕራፍ 14 ከቁጥር 11 ላይ ምን ይላል መሰለ? በጾሙ ጊዜ ጸሎታቸውን አልሰማም የሚል ቃል አየሁኝ። ለምን ስለ ራሳቸውን አልገዙ። ይጾማሉ ግን ራሳቸውን ከሕገ እግዚአብሔር አርቋል። እኔ ማለት ያ ሰው ነኝ። በሰዓቱ እጾማለሁ፣ ከሕገ እግዚአብሔር ርቄያለሁ። ሰዓቴን ጠብቃለሁ። 9 ሰዓት ስትል ወዲያውኑ ወደ ምግብ ሄዳለሁ። አሁንም ቆም ብዬ ራሴን መመርመር ነበረብኝና ሰዎች ለምንድነው በሆነ ታይም ላይ ወጥሬ ነው የምጾመው እንደዚህ ብዬ ነው የምጾመው ይሉና መጨረሻ ላይ ስታክ የሚያደርጉት ብለን ስናስብ ራሳቸውን ስለማይመረምሩ ነውና ተወዳጆች እኔ ራሴን መርምሬ ነበር በሰዓቱና እናንተም ራሳችሁን መርምሩና እጾም ነበር ምንም አላተረፍኩም እንዳትሉ የሚጎለኝ ምንድነው ነው ማለት ያለብን። ማለት ምንድነው የሚጎለኝ አይደል? የአምላክ ፍቃድን ለመፈጸም መጣር ጾሜ በቃ ይሄ መልስ እንዲኖረው ጾመን ምንም ነገር ከሌለው እኮ ፍሬ አልባ ትግል ነው አይደለ? ስለዚህ የቀረንን የኃጢአት ቅሪት ካለ ማስወገድ ነው መፍትሄው። ማለትም ጾም የልማድ እንዳይሆን ከጾም ነው እየጾምኩ ነው መማር የጀመርኩት። የልማድ ሆኖብኝ ነበር የሆነ ወቅት ላይ በቃ ዛሬ ጾም ነው ዛሬ ዓርብ ነው ፍቅሩ ገብቶኝ አይደለም ጾሙና እንደ ትዕዛዝ ስለምቆጥረው ዋጋ አስከፍሎኛል ብዬ አስባለሁ። ሌላው ጾም ያለ ንስሐ እንደማይጀመር ያለ ቅዱስ ቁርባን ደግሞ የረሃብ አድማ መሆኑን መረዳት መቻል ነበረብኝ። ለብዙ ጊዜያት የጾምኩት የምሬ ነው ብላችሁ ያለ ንስሐ ነው ጾም የጀመርኩት። ጾም ውስጥ ደግሞ ቅዱስ ቁርባን ሲባል ይናፍቀኛል እኮ ያው የልጅነት አምላክ ይጠራል፣ ምንም ጥያቄ የለውም። ይናፍቀኛል ግን ወደ ቅዱስ ቁርባኑ አልገባም ነበረ። ግን ጾም ያለ ቅዱስ ቁርባን የረሃብ አድማ መሆኑን ተረዳሁኝ እና ብዙ ጊዜ ንስሐ ልንገባ ብዙዎቻችን ማንም ሰው በነገራችን ላይ ወዶ በኃጢአት መኖር አይፈልግም። ማንም ሰው አምኖ በኃጢአት መኖር አይፈልግም። ይሄን እረዳለሁ። ድካም ነው። ብዙ ሰው ከነ ኃጢአቱ እግዚአብሔር ጋር መሄድ አይፈልግም። ንጹህ መሆን ይፈልጋል፣ ንስሐ መግባት ይፈልጋል። ግን ሰይጣን አስቀድሞ ምህረቱን ከዛ ፍርዱን እያሳየን በጣም ያሰቃየ ነበር። ማለትም አስቀድሞ ምህረቱን ከዛም ፍርዱን እያሳየ ያሰቃየ ነበር ማለት የሚገርማችሁ ነገር ልክ ጾም ሲገባ ንስሐ ግቡ፣ በንስሐ ተቀበሉ፣ ብቀላ አታድርጉት፣ ጾምን ተቀበሉት በስነ ስርዓት፣ ብቀላ የሚሆነው ለምግብ ነው እያሉ መምህራን ይለፍፋሉ ይነግሩናልና በሰዓቱ ግን ኃጢአት ስሰራ እግዚአብሔር መሐሪ ነው ያለህበትን ሲቹዌሽን ያውቃል ይለኛል ውስጤ እና ወደ እግዚአብሔር ቤት ደግሞ ልመጣ ስል ደግሞ እግዚአብሔርን ፍርዱን በደንብ አግንኖ ያሳየ ነበርና ሰይጣን እንትኑን አዛባብኝ፣ ሁኔታውን አዛባብኝ። ኃጢአት ስሰራ ማድረግ የነበረብኝ ፍርዱን ነበር ሊያሳየኝ የነበረው አይደል? እንደዛ ነው መሆንም የነበረበት። ግን ሰይጣን ያውቃል ማንን ማጥቃት እንዳለበት ያውቃልና ብዙዎቻችን ወጣቶችን በእርግጠኝነት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እኔም በእርሱ እርሱም በእኔ ይኖራል ብሏልና እርሱ ከኛ ጋር የሚሆነው ስጋውና ደሙን ስንቀበል ነው። ማለትም እኔ እሮጣለሁ እግዚአብሔር ያሸንፍልኛል፣ መሜን ለእግዚአብሔር አሳልፌ ማለት የመሮጫ መሜን በምድር ላይ እስካለው ድረስ የምንሮጥበት የየራሳችን የሆነ የህይወት መም አለንና እዛ መምን ለእግዚአብሔር አሳልፎ ለመስጠት ቅዱስ ስጋውን ክቡር ደሙን መቀበል ያስፈልጋል እና በንስሐ መጽናት ያስፈልጋል። እኔ እንደ ስቶሪ ታይም እንድታዩት ብዬ ነው። ከዛ እነዚህ ነገሮች ማስተዋል ሲጀምር ነው እንግዲህ የዲያቆን ሄኖክ ኃይሌ ትሞታለህና ቤትን አስተካክል የምትለው ጽሑፍ ህይወቴ ላይ ስለ ጾም ያለኝን ምልከታ ከዛ ጊዜ በኋላ ንጉሥ ሕዝቅያስ እንግዲህ በጠና ታሞ ተኝቶ በነበረበት ወቅት ላይ ነብዩ ኢሳይያስ ሊጠይቀው ሄዶ
የተመላለሱትን መልስ ነው በጽሁፍ ደረጃ መምህራችን አስቀምጦልን የነበረው። ከዛ በኋላ ነገሮችን እንዳጤን ሆንኩኝ ማለት ነው። ከዛ ህይወቴ ላይ በቃ እንደዚህ ነው ብለው ትሞታለና ዴቭ ቤትን አስተካክል እለዋለሁ እና ትሞታለና ቤትን አስተካክል እና ይሄን የምትመለከቺ ትሞታላችሁና ቤታችሁን አስተካክሉ። እሱ ብቻ ሳይሆን እዚህ የምትቀርጹኝ እዚህ ካሜራ ያዛችሁ ኤዲተሮቼ ትሞታላችሁና ቤታችሁን አስተካክሉ። እናስተካክል ነው የጋራ ስለሆነ ማለት ነውና ጽሁፉን ባነብላችሁ ደስ ይለኛል። ለማድመጥ ዝግጁ ናችሁ? አሪፍ። ትሞታለህና ቤትን አስተካክል። እንሞታለንና ቤታችንን አስተካክል። ትሞታላችሁና ቤታችሁን አስተካክሉ። ትሞቻለሽና ቤትሽን አስተካኪ። ትሞታለህና ቤትን አስተካክል። ንጉሥ ሕዝቅያስ በጠና ታሞ ተኝቷል። ነብዩ ኢሳይያስ ሊጠይቀው መጣ። ሆኖም እንደ ልማዱ እግዚአብሔር ይማራ አላለውም። ለጆሮ የሚከብድ ቃል ጥሎበት ወጣ። ትሞታለህና ቤትን አስተካክል። ነብዩም ብሎ ከወጣ በኋላ ሕዝቅያስ ወደ ግድግዳ ዞሮ ስቅስቅ ብሎ አለቀሰ። አምላኩ በንግግር ብዛት የሚሰማ አምላክ አይደለምና ፊቱን ወደ መቅደሱ አቅጣጫ አዙሮ አለቀሰ። ከጥቂት ደቂቃ በኋላ ነብዩ ኢሳይያስ ሌላ መልእክት ይዞ ተመለሰ። እግዚአብሔር እንዲህ ይላል፣ ጸሎትን ሰምቻለሁ፣ እንባህን አይቻለሁ፣ በእድሜ ላይ 15 ዓመት እጨምራለሁ። ኢሳይያስ ምዕራፍ 38 ከቁጥር 5። ሕዝቅያስ ቤትን አስተካክል ከተባለ በኋላ ፊቱን አዙሮ ከማልቀስ በቀር ምንም አላደረገም። ሕዝቅያስ ሆይ ካልጋ ሳትወርድ ያስተካከልከው ቤት ምን አይነት ቤት ነው? ለባሪያዎች መመሪያ ሳትሰጥ የምታስተካክለው ቤትስ እንዴት ያለ ነው? በደቂቃዎች ውስጥ ትሞታለህ ከተባልክ በኋላ 15 ዓመት ያስጨመረልህ ምን አይነት ማስተካከያ አድርገ ነው? ለኛም ንገረንና እድሜን እናስጨምር። ሕዝቅያስ ካልጋው ሳይነሳ ያስተካከለው ቤቱ ልቡ ነበር። ልብን ካስተካከልክ ቤት ይስተካከላል። እግዚአብሔር እንደሆነ ትሞታለህ ቢልም መሞትን አይፈልግም። እርሱ ካንተ ጋር ጸብ የለውም። በውኑ ኃጢአተኛ ይሞት ዘንድ ፈቅዳለሁን ይላል ጌታ እግዚአብሔር። ከመንገዱ ሲመለስና በሕይወት ይኖር ዘንድ አይደለምን ይላል መሐሪው። እርሱ ትሞታለህ የሚልህ መኖርህን ፈልጎ ነው። አንዴ ብያለሁ ብሎ አይጨክንብም። በንስሐ ተመለስ እንጂ ምሬሃለሁ ለማለት ይቸኩላል። አሁን ትሞታለህ ብዬው አሁን ትድናለህ ብለው ይንቀኛል ሳይል ተመልሶ ይምራል። ኃጢአትህንም ወደ ጥልቁ ይጥለዋል። በጎ እንድትሰራ ዕድሜ ይጨምርልሃል። አንተ ብቻ ተመለስና አሁኑኑ ንስሐ ግባ። ከበደል አልጋ ጋር ያጣበቀን ፈተናም ድል መንሻው ጊዜ አሁን ነው። ሕዝቅያስ በደቂቃ እንባ ምሕረት አግኝቶ ዕድሜ ካስጨመረ በአብይ ጾም ሙሉ የሚያለቅስ ምን ያህል ዕድሜ ያገኘውን? ወዳጄ አንተም ተነሳና በዚህ ወር ቤትን አስተካክል። እንደ ሕዝቅያስ ፈጣሪ ይጠብቅሃል። የተቀየምከውን ይቅርበል። የበደልከውን ካስ። የሚበቀልህን የማይተኛ ጠላትን ዲያብሎስን ተበቀለው። ወዳጄ አንተም ተነሳና በዚህ ወር ቤትን አስተካክል። እንደ ሕዝቅያስ ፈጣሪ ይጠብቃል። የተቀየምከውን ይቅርበል። የበደልከውን ካስ። የሚበቀልህን የማይተኛ ጠላትን ዲያብሎስን ተበቀለው። የአብይ ጾም የወንጌል ምንባብ ስለ ዲያብሎስ ፈተና 3 ወንጌላት የተናገሩትን ስናስተውል 3 አይነት ጥቅሶችን እናገኛለን። 40 ቀን ከዲያብሎስ ተፈተነ፣ በምድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ የሚሉት ቃላት ጌታችን 40ውንም ቀን መፈተኑን ያሳያሉ። 40 ቀንና 40 ሌሊት ከጦመ በኋላ ተራበ፣ ፈታኝም ቀርቦ እንዲህ አለው የሚለው ደግሞ ከጾሙ በኋላ የቀረቡለትን 3 ፈተናዎች የሚያሳይ ነው። ሶስተኛው ጥቅስ ግን ከተፈተነ በኋላ ያለው ሲሆን ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ እስከ ጊዜው ከርሱ ተለየ ይላል። ዲያብሎስ ፈተናውን ቢጨርስም የሚተው ለጊዜው እንጂ መፈተኑን አያቆም። የዲያብሎስ ፈተና ስልቱ ይቀያየራል እንጂ ይቀጥላል። አብይ ጾም ዲያብሎስ ድል የተደረገበት የጦር አውድማ ነው። በዚህ ወራት ድል ያላደረግነውን ፈተና በሌላ ጊዜ አናደርገው። ሰነፍ ገበሬ በሰኔ ይሞታል እንደሚባለው በአብይ ጾም የተኛ ክርስቲያን መቼም አይነቃም። ከነስሙ ሁዳዴ ሰፊ እርሻ የምንለው ይህ ጾም ለነፍሳችን ብዙ ዘር የምንዘራበት፣ አጋንንትን መድረሻ የሚያጡበት ጾም። በአብይ ጾም ያልተገራ አንደበት መቼም አይገራም። በአብይ ጾም ያልተፈወሰ ቂም መቼም አይፈወስም። ጌታችን በወንጌል አንዴ ወደ እሳት አንዴ ወደ ውሃ የሚጥል ጋኔን ያለበትን ልጅ ሲፈውስ ይህ አይነቱ ጋኔን ያለ ጾምና ጸሎት አይወጣም ብሎ ነበር። ሀገራችንን አንዴ ወደ እሳት አንዴ ወደ ውሃ የሚጥላት የጥላቻ ጋኔንም ያለ ጾምና ጸሎት አይወጣም። ወዳጄ ከቁስል የምትፈወስበት ወር እንደደረሰ ወቅ። አንተስ ብትሆን ልትላቀቀው እየፈለክ ያቃተ ክፉ ልማድ የለብን? እንደ ቅዱስ ጳውሎስ የምፈልገውን መልካም ነገር አላደርግም፣ የማልፈልገውን ክፉ ነገር ግን አደርጋለሁ፣ ምንኛ ጎስቋላ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ብለህ ምርር እንድትል ያደረገ ኃጢአት የለም? እንግዲያውስ እወቀው፣ የአይነቱ ወገን ያለ ጾምና ጸሎት አይወጣም።
ይህ ጾም ቁስል የሚሽርበት ጾም ነው። ይህ ጾም ሸክም ማራገፊያ ጾም ነው። እንደ ሕዝቅያስ በዚህ ወር ቤትን በንስሐ አስተካክል ይላል። እኔ በጣም ወደው መምህር ዲያቆን ሄኖክ ኃይሌ ማለት ነው እና የካቲት 15 2012 ዓ.ም ዝዋይ ነው ይህን ጽሑፍ የከተበልን እና ትሞታለና ቤትን አስተካክል ራሴን ማለት ጀመርኩኝ። ከዛ በኋላ አጿጿሜ መስተካከል እንዳለበት ገባኝ። እንዳልኳችሁ በስቶሪ ታይም ላይም እንደገለጽኩላችሁ ያው ሰምታችሁኛል ብዬ ተስፋ አደርጋለሁ። ጾም ከንትን ጋር ብቻ ከቁጥር ጋር የተያዘ ብቻ እንዳልሆነ እንደዚሁ ደግሞ ምግብ የምንቀይርበት ላይክ ከስጋ ወደ አትክልት የምዘዋወርበት ወይም ደግሞ ምግብ ምለዋውጥበት በየአይነት ምበላበት አይደለም ጾምና በየአይነት የሆኑ ኃጢአቶችን የምገድብበት እንደሆነ በየአይነት የሆኑ ችግሮችን የምቀርፍበት እንደሆነ እንጂ በየአይነት የምመገብበት ወይም ደግሞ ስጋ ቁም ያለውና ስጋውን ልተካ ብለን ደግሞ ሌላ ነገር የምናደርግበት አይደለም። ከሰዓት ጋርም ብቻ የተገናኘ አይደለም። ፈቃደ ስጋችንን ለፈቃደ ነፍሳችን አስገዝተን የምናልፍባት የተወደደች በትህትና የምናልፍባት እንደ ፈሪሳዊው አይደለም። ስንጾም እንኳን እንደ ግብዞች አይደለም መጾም እንደሌለብን መጠውለግ እንደሌለብን ጌታችን ደጋግሞ ይነግረናልና መጾም በአግባቡ መጾም እግዚአብሔር በፈቀደልን መልክ መሆን እንዳለበት የማይጾሙ ሰዎችን አይተን መተንኮስ በራሱ እንኳን ጾማችንን እንድንሽር ያደርገናል። በነገራችን ላይ እኛ እንጠነቀቅም እንጂ የማይጾሙ ሰዎችን ብንመለከት እንኳን እንዳንፈርድባቸው። ምክንያቱም ምናልባት ያ ሰው ያልጾመው ጾሙን በጣም እየጓጓ እየፈለገ ከጀርባው ብዙ እንዳይጾም የሚያደርጉት ብዙ ነገሮች ህመሞች ሊኖሩት ይችላሉ። የሚገጥሟቸውን ነገሮች አናውቅምና እንዳንፈርድ ያለ ፍርድ። ምክንያቱም ከዚህ በፊትም ተናግሬያለሁ በሌላ መርሃ ግብሬ ላይ እግዚአብሔር ለፍርድ የሚያቀርበን አንድ ቀን ነው። እኛ ግን ሰዎችን ፍርድ ላይ በልባችን ዙፋን ላይ የምናቀርባቸው በጣም ደጋግመን ነው። እግዚአብሔር እኛን ሊፈርድብን ወይ ሊፈርድልን ወይ ሊፈርድብን የሚያቀርበን አንድ ቀን እኛን እንደጋግመን ፍርድ ፊት የምናቀርበውና ሰውን በተቻለ አቅም ጥንቃቄ እንድናደርግ ይሁን ጾማችን ፍሬ የምናፈራበት ፍሬ አልባ ትግል ሳይሆን ፍሬ ያለው ጾም እንዲያደርግልን ጾሜ ነበረ ይሄ ተሳካልኝ፣ ይህንን አሸነፍኩኝ፣ ይህንን ድል አደረግኩኝ የምንልበት ጾም እንዲሆን አምላካችን ቅዱስ እግዚአብሔር ይርዳን። በተቻለ አቅም ይህን ቻናል ያው በአዲስ መንገድ መተናልና ሰብስክራይብ እያደረጋችሁ ለሌሎችም እያዳረሳችሁ እንዲሁም በዚሁ አጋጣሚ መልእክቴን አስተላልፋለሁ። ሰላም እግዚአብሔር ያው ከሁላችን ጋር ይሁን ነው የምለው። መልካም ጊዜ አሪፍ ነበር። ወይኔ አንተ ሰላም ይኑረን ተስፋን አንጣል አልኩ። ሰላም ይኑረን ተስፋን አንጣል። ውድ የቻናሌ ቤተሰቦች ሁሌም ብላለሁ አጥፈው ችግር የለም